ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና ናችሁ? እና እኔ ግን በመልካም ሰዎች እቀናለሁ። አንድ ነገር ልንገራችሁና መልካም ሰዎች በጣም እድለኛ ናቸው በእውነት። የሚገርመው ነገር እኔ ብዙ ጊዜ በምንም ነገር አልቀናም። መልካም ሰዎች በሆኑ ፍቅር ባላቸው ሰዎች እቀናለሁ። ፍቅር የጓደኛም ፍቅር በሉ የባልና የሚስትም ይሁን በሴትም በወንድም ይሁን ፍቅር ባለው ሰው በጣም ነው የምቀናው። መልካም ሰዎችን በጣም ያስቀኑኛል። እና ምን መሰላችሁ እኔ መልካም ሰዎችን ከወንዶችም ከሴቶችም ባለትዳር ከሆኑትም ባለትዳር ካልሆኑትም አያለው ማለት ነው። እና አንዳንድ ጊዜ አሁን ሀገር ቤት ስንኖር ምን ይላሉ መሰላችሁ የአረብ ጥሩ የለውም ይባላል። የአረብ ጥሩ የለውም እኮ ምናምን ይላሉና እኔ የምኖርባቸው ሰዎች ስንት አመት መሰላችሁ? ብዙ አመቴ ነው 10 እንደዛ 9 እና ሚስትና ባሎቹ ምንም አይጣሉም። እንግዲህ 12 ልጆች አሏቸው። አንድ ቀን ግን አሁን እንዴ አረብ ይጣላል እንዴ ትላላችሁ? እኔ እላለሁኝ። በነገራችን ላይ ብዙ ሰዎችን ስጠይቅ እንዴ ባልና ሚስት ተጣልተው እንዲህ ብለው ሲሉ እንዴ አረብ ይጣላል እንዴ እላለሁ። ምክንያቱም እኔ ከቤት ኩሽ የሚል ነገር የለም። ሰራተኛም በስነ ስርዓት ከሰራ ባልና ሚስቱን ምንም በጣም መልካም ሰዎች ናቸውና በጣም ያስቀኑኛል። ምክንያቱም ባልና ሚስት ጭቅጭቅ ካለለ ባልና ሚስት በቤታቸው ቢያገኙም ቢያጡም ደስተኛ ከሆኑ ልጆች በመልካም ነገር ያድጋሉ። ምንም በሰራተኛ ቢያድጉ አባት እናት መልካም ከሆኑ ልጆች በጣም እድለኛ ሆነው ያድጋሉ። በአረብ ሀገር በሰራተኛ ነው የሚያድጉት። ግን ቢሆንም ከስንቶቻቸው ናቸው ቤቶቻቸው እየተፈናቀለ ያው በእርግጥ ከአንዱ ቤት ሲሄዱ ጭቅጭቅ ነገር ኑሮ በጣም እንትን የሚለውና ያስቀኑኛል ማለት ነው። እንዴ እኔ መልካም ሴት ሆኜ መልካም ባል እንዲያገባ ፈልጋለሁ። ምክንያቱም በቃ ብታጡም ብትነጡም ፍቅር ካለ በቃ በዛ ውስጥ ሰላም ካለ ትኖራላችሁ። እና ባልና ሚስት አሉ በጣም ደስ ይሉኛል። የአረብ ጥሩ የለም ይላሉ አንዳንዶቹ። እኔ የአረብ ጥሩ ማለት እኔ ከአንድ ቤት የኔን በአክል አመት ስለሰራሁኝ ቢናገሩን በስነ ስርዓት ነው። ያኔ ስራቸው ካልተሰራ ይናገራሉ። ስራቸው ካልተሰራላቸው ደግሞ እነሱ ምንም አይናገሩም። ግን ባልና ሚስቱ ለሰራተኛም ለራሳቸው መልካም ናቸው ማለት ነው። እና ያስቀናኛል። በፍቅረኛሞች መካከል ደግሞ ልክ እንደ ቅዱሳን ሆነው በእውነቱ ለመጠየቅ ሲደረጉ ፍቅር ኑሯቸው ማለት ነው። ፍቅር ኑሯቸው እስከ መጨረሻው እቅታ ደርሰው በማህበር ቅዱሳንም ይሁን በሌላ ማህበር ሲጋበዙ በጣም የሚያስቀናሉ። የሚዲያ ነገር አይታመንም ይባላል። ግን አሁን ሚዲያ ላይ ሲቀርብ አንድ ሰው ጎረቤቱ መስክሮለት አባት እናቱ ልጆች ምናምን መስክረውለት ነው ወደ ሚዲያ የሚመጣውና አሁን የሆኑ ሳይሆን እኔ ማህበረ ቅዱሳን ጋር አንዲት ሴትዮ 2 ቀርበው እኛ ግን አልወለድንም ግን መጽሐፋችን ልጃችን ነው ብለን መጽሐፍ አሳተምን ብለው በዘመናችንም የፍቅር ጥግ አሳይተዋል። ቅዱሳን እንደዚህ እንትን ሲሉ መጽሐፍ ላይ ሲጻፉ ይሄን ያክል አመት አልወለደችም ግን በስተርጅና ወለደች፣ በዚህ አመት ወለደች ለምን ምናምን የፍቅር ጥግ አሳይተዋል። እና በአሁኑም ዘመን ባልና ሚስት ሆነው የፍቅር ጥግ የሚያሳዩ አሉ። የሴት ጓደኛሞች ሆኑ የፍቅር ጥግ የሚያሳዩ አሉ። ወንድና ወንድ ሆነው የፍቅር ጥግ የሚያሳዩ አሉና ፍቅር ባላቸውና መልካም ነገር በሚያደርጉ ሰዎች እቀናለሁ። መልካም ነገር ግን የሚገርመው ነገር የልብ ተነሳሽነት ነው። ለምን እኛ ሆንኩኝም ማለት ልቤ አልተነሳሳም ማለት ነው፣ ወይም አልሞከርኩትም ማለት ነው እንጂ መልካም ነገር ማድረግ ማንኛውም ሰው ሊያደርግ ይችላል። እና አንዳንድ ጊዜ አሁን ባላደራው ሌሎችም ስታያቸው ቢኒ ማስተራብነት ብቻ ዶክተር አብይ ብቻ እነዚህን ስታያቸው የመልካምነታቸው ጥግ በጣም ጥግ ነው ጥግ። አሁን ማስተራብነትና ቢኒ በእውነት የነሱን በሽታ ሸክመው የሌሎቹን በሽታ ይሸከማሉ። የነሱን ነገር ትተው እነሱ አልታከምም ብለው እስከ መውደቅ ደረጃ የደረሱት መልካምነታቸው ጥግ ነው። የነሱ ጸሎት የድሆች አምላክ ያግዘኛም ብለው ብዙ ነገሮችን ያደርጋሉ። እና መልካም ለምን አልሆንኩም ብዬ ሳስብ እኔ አልተነሳውም ገና አልተነሳውም ብዬ አስባለሁ ገና ማለት ነው እንጂ እችላለሁ ስላችሁ እግዚአብሔር አምላክ የሚያዳላ አይደለም። ለሁሉም ብዙ ነገሮችን ሰጥቷል፣ ለሁሉም ሰው ማለት ነው። ለሁሉም ቅዱሳንን እንዴት አጸና ተብሎ እግዚአብሔር አምላክ ቢጠየቅ
እግዚአብሔር አምላክ አላዳላም። እነሱን አድልቶ ነው እንደ ሰማዕታት እስከ ሰማዕታት ጠብታ ድረስ ነፍሳቸውን የሰጡት እውነት ለነሱ አድልቶ ነው እንዳይባል የሚያዳላ አምላክ አይደለም። ግን ታውቃላችሁ የልብ ተነሳሽነት ከዛ ደግሞ ቆራጥ መሆን። እኔ አሁን ለምሳሌ አንድ ነገር ሰጥቼ ቢጎልብኝ ያልኩኝ መልካምነቴን አጠዋለሁ። ግን መልካምነት በምድርም በሰማይ የሚከፈላል። በምድር ብዙ ሰዎች የሚጸልዩልን ሰዎች አሉ። በሰማይ ደግሞ እግዚአብሔር አምላክ ዋጋችንን ይሰጠናል ማለት ነው። እና ብዙ ጊዜ መልካም ስናደርግ ወይም ያደረግነውን ነገር አነሰብኝ ወይም ከኔ ተቀንሶ ነው ልንል አንችልም። ምክንያቱም እያየን ነው። መልካም ሰዎች ብዙ ነገር አድርገው አልጎደለባቸውም። ቢታመሙ በንባ እያለቀሱ እኔ በታመምኩልህ፣ እኔ በሞኩልህ፣ ለዚህ ሰው እንዴት ሊሆንለት ምናምን እያሉ ብዙ ሰዎች የሚያደርጉለት ነገር አለ ማለት ነው። እና መልካምነት እግዚአብሔር ለሰጠው ሰው የታደለ ነው ብዬ አስባለሁ ማለት ነው። እንደኔ እና አሁን ለነዚህ ለሁለቱ ነገር የቀናሁት እኔ በመንፈሳዊ ቅናት ነው ስላችሁ። አንድ ሰው በመንፈሳዊ ቅናት ካቀና ሁሉም ነገር ይደረግለታል ማለት ነው። እኔ በሆንኩኝ ብዬ ካቀናሁኝ የልብ ተነሳሽነት ካለኝ እግዚአብሔር አምላክ ሊያደርግልኝ ይችላል። ግን ዋናው ነገር ከልብ የሆነ ነገር መቼም ቢሆን አይቀርም። እስከ ሞት ድረስ እስካለን ድረስ ሊኖር ይችላል ብዬ አስባለሁ። አሁን እኔ መልካም ሴት ልሁን ብዬ ካሰብኩኝ መልካምነቴ ምንድነው ብዬ አስባለሁ። መልካም እነዛ ሰዎችን ያደረጉት መልካም ምንድነው? በመጽሐፍ ቅዱስ የተጻፈ አለ። አሁንም ደግሞ አንዳንዶቹ ሰዎች እየመጡ የሚናገሩት ሰው አለ እና ልጆች እየምንላችሁ ነበረ የሰው ልጅ ከልቡ ከተመኘ ምንም ነገር ይደርሳል ብዬ አስባለሁ። ከልቡ ማለት ነው። መልካምም ይሁን መጥፎም ይሁን መልካምን ነገር ስንመኝ ፈጣሪ ይጨምርልናል ማለት መልካሙን ነገር ከተመኘን ጨምሮ ይሰጠናል እግዚአብሔር አምላክ ማለት ነው ስላችሁ። አንድ ነገር ክፉ መመኘት ያለ ነው፣ መልካም መመኘት ያለ ነው። ግን የሚገርመው ነገር ብዙ ጊዜ መልካም ተመኝተን ያጣነው ነገር የለም። እንደ ፍላጎታችን ሊዘገይ ይችላል፣ ግን ደግሞ ደርሷል። አሁን ለምሳሌ እኛ አረብ ሀገር ስንመጣ በልባችን ብዙ ነገር አስበን ነው ወርቅ እንደሚታፈስ ዘንዳ አምላኪ ሆይ ወደ አረብ ሀገር ብንሄድሳ ብለን ተስለነ የልቦናችን ይደርሳል። መጥፎ ነገር ግን ብዙ ጊዜ አይደርስም። አሁን እኔ ስናደድ ለምሳሌ ፈጣሪ ሆይ ቶሎ ግደለኝ እስኪ አቦ እዚህ መላቀቅ እፈልጋለሁ ምናምን ብዬ በጣም አልቅሼ ብሞትሳ ብዬ ተመኘው አይደለ? ግን የዛን ጊዜ ምኞት ነው በቃ እኔ ብሞትስ ብል አይገለኝም። ምክንያቱም ይሄ ፍላጎት ሳይሆን መልካሙን ነገር ከተመኘን እግዚአብሔር ይሰጠናል። እና መልካሙን ነገር ተመኝተው ነው ብዙ ቅዱሳን አባቶቻችንና መልካሙን ነገር አይተው ከዚህ ደረጃ የደረሱት። እና ብዙ ሰዎች ጠማማ ልብ አላቸው። የሚገርመው ነገር ጠማማ ልብ ያለው ሰውና ለሰው የማያስብ ለሰው ምናምን የማይል ሰው ብዙ ጊዜ አኗኗሩና አሟሟቱ ታይታላችሁ። መልካሙን ነገር የማይመርጥ ሰው ወደ ሱስ የሚሄድ ሰው አሁን ለምሳሌ ምንም ወጣት ይሁን ምንም ትልቅ ሰው ይሁን ምንም ይሁን ልቡ በትንሹ አብጣ በትንሹ ሆኖ በወጣትነቱ ያልፋል ማለት ነው። ይሄ ሰው የመረጠው መልካም አይደለም፣ ክፉ ነገር ነው። ስለዚህ አንድ ሰው አመራረጡን አሳምሮ ይህን ነገር አድርገኝ ቢል እግዚአብሔር አምላክ ያደርገዋል ማለት ነው። በህይወት ዘመኑ ያደርገዋል። እና እኔ አንዳንድ ጊዜ በቤተ ክርስቲያንም ይሁን በሁሉም ነገር መልካም ሴት ልሆን ብዬ ካሰብኩኝ ያደርገኛል። ምክንያቱም የልቤ ተነሳሽነት እኔም መሞከር አለብኝ። መልካም ሴት መሆን አለብኝ ካልኩኝ እኔም እሞክራለሁ፣ ፈጣሪ ደግሞ ይጨመርልኛል። እኔ በቃ አለ አይደለ ይህን አድርጌ ይህን ባድርግ ካልኩኝ አደርጋለሁ። ስለዚህ ደግሞ እሱም ይጨመርልኛል። እና አንዳንድ ጊዜ ልቦናችን ይወለውላል። እንዲህ በሆነስ ያኔ የልባችን ስለሚወለውል ነው እንጂ በጎ ነገር የቀና ሰው በጣም የተመሰገነ ነው፣ የተመሰከረለት ነው፣ ሊሆንለትም የሚችል ነውና መልካም ነገር ስንመኝ ከልብ ሆነን እኛም መሞከር አለብን። በሰው እየቀናነ ብቻ ዘላለም መኖር የለብንም። ግን በራሳችን መልካም ሆነን ከዛ ደግሞ መሞከር በቃ እግዚአብሔር ስጠይ ብለን እግዚአብሔርን ከለመን የኛ ድርሻ ለነ የፈጣሪ ድርሻ አለ። ስለዚህ በትዳርም ሆነ በሴት ጓደኛ አያያዝም ሆነ በቃ በዚህ አስራት በኩራትም ሆነ ሰዎችን ለሰዎች በመስጠትም ሆነ የልብ ተነሳሽነት ያስፈልጋል። እግዚአብሔር ይቀርማና የልብ ተነሳሽነት ያስፈልጋል።
ከዛ መልካም ሰዎች እንሆናለን። በሰዎች እየቀናን መኖር ሳይሆን እኛም መሆን ስለምንችል ብዬ አስባለሁ። እና አመሰግናለሁ። እሺ